የዚምባብዌ መንግስት ከአሜሪካ የቀረበለትን ለ5 ዓመታት የሚቆይ $367 ሚሊዮን ዘርፈ ብዙ የጤና ድጋፍ ስምምነት አልፈርምም ማለቱ ተሰማ። በዚምባብዌ የሚገኘው የአሜሪካ ኤምባሲ ባወጣው ይፋዊ መግለጫ የቀረበው የሁለትዮሽ የጤና ትብብር ስምምነት በኤችአይቪ ኤድስ መከላከል ሕክምና በሳምባ ነቀርሳ፣ በወባ፣ በእናቶች ጤና እንዲሁም በወረርሽኞችን አስቀድሞ በመከላከል ረገድ ከፍተኛ ለውጥ ለማምጣት ታቅዶ የነበረ ቢሆንም በመንግስት በኩል ፈቃደኝነት ባለመገኘቱ ሳይፈረም ቀርቷል። ይህ ውሳኔ በሀገሪቱ የሚገኙ ከ1.2 ሚሊዮን በላይ ከኤችአይቪ ጋር የሚኖሩ ዜጎች በአሜሪካ የገንዘብ ድጋፍ ያገኙት የነበረው የሕክምና ክትትል አደጋ ላይ የሚጥል መሆኑም ተገልጿል። በዚምባብዌ የአሜሪካን አምባሳደር ፓሜላ ትሬሞንት በጉዳዩ ላይ በሰጡት አስተያየትም አሜሪካ ይህንን ወሳኝ የጤና ድጋፍ ለማቋረጥ በመገደዷ እጅግ ማዘኗን ገልጸዋል። ስምምነቱ ቢፈረም ኑሮ በርካታ ዚምባብዌያን ተጠቃሚ ሊሆኑ ይችሉ እንደነበርም አስረድተዋል። አሜሪካ በአሁኑ ወቅት ኢትዮጵያን ጨምሮ ከ16 የአፍሪካ ሀገራት ጋር ተመሳሳይ የጤና ትብብር ስምምነቶችን መፈራረሟን የጠቀሰው የኤምባሲው መግለጫ በእነዚህ ሀገራትም በአጠቃላይ $18.3 ቢሊዮን የሚጠጋ የጤና ድጋፍ ለማድረግ መታቀዱን አመላክቷል። ከዚህ በቢሊዮን የሚቆጠር ገንዘብ ውስጥ ከፍተኛውን ድርሻ በቀጥታ በአሜሪካ መንግስት የሚሸፈን ሲሆን ቀሪው ደግሞ ከየሀገራቱ ጋር በሽርክና የሚከናወን የጤና ኢንቨስትመንት መሆኑም ታውቋል። ይህ የዚምባብዌ ውሳኔ ሀገሪቱ ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነትና የጤና ፖሊሲ አቅጣጫ ጥያቄ ውስጥ የከተተ ሲሆን በተለይም እንደ ኢትዮጵያ ያሉ ሀገራት ስምምነቱን ፈርመው ተግባራዊ ያደረጉ ባሉበት ወቅት ዚምባብዌ ያሳየችው አቋም አነጋጋሪ ሆኗል። ውሳኔው በሀገሪቱ የጤና ዘርፍ ላይ ሊያስከትል የሚችለው ጫና ከፍተኛ እንደሚሆን የሚጠበቅ ቢሆንም የዚምባብዌ መንግስት ስምምነቱን ላለመፈረም የመረጠበት ምክንያት ግን እስካሁን በዝርዝር አልተገለጸም።